ሰላም ጤና ይስጥልኝ ውድ ቻናል ተከታዮቻችን፣ ይህ በገቢዎች ሚኒስቴር ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በታክስ ከፋዮች ትምህርትና መረጃ አቅርቦት ስራ ሂደት የተዘጋጀ ታክስ ጉዳዮችን የምንወያይበት ቻናላችን ነው። እኔ መሐመድ መንገሻ ነኝ፣ የታክስ ከፋዮች መረጃ አቅርቦት ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት በታክስ ክሊራንስ ምስክር ወረቀት አሰጣጥን በተመለከተ ይሆናል። የታክስ ክሊራንስ ምስክር ወረቀት አሰጣጥን በተመለከተ በመመሪያ ቁጥር 180/2015 መሰረት ታክስ ክሊራንስ ምስክር ወረቀት የሚያስፈልግባቸው አገልግሎቶች ምን ናቸው? ታክስ ክሊራንስ ምስክር ወረቀትን ለማግኘት ኦዲት ማያስፈልጋችሁ ምን ናቸው? ታክስ ክሊራንስ ምስክር ወረቀት ለማግኘት ኦዲት የሚያስፈልጋችሁ ምን እንደሆነና አንድ ግብር ከፋይ የታክስ ክሊራንስ ምስክር ወረቀትን ለማግኘት ማሟላት ያለባችሁ ቅድመ ሁኔታዎች ምን እንደሆነና አንድ የተሰጠ የታክስ ክሊራንስ ምስክር ወረቀት የትኛው የታክስ ክሊራንስ ምስክር ወረቀት እስከ መቼ ድረስ እንደሚያገለግል አብራችሁን ቆዩ። በመመሪያ ቁጥር 180/2015 መሰረት የታክስ ክሊራንስ ምስክር ወረቀት ማለት ምን ማለት ነው ከሚለው ስንጀምር የታክስ ክሊራንስ ምስክር ወረቀት ማለት አንድ ግብር ከፋይ የግብር ክፍያ ግዴታ መወጣቱ ወይም እየተወጣ ስለመሆኑ በታክስ ባለስልጣን በጽሁፍ የሚሰጥ ማረጋገጫ ማለት ነው። ሌላ የታክስ ክሊራንስ ምስክር ወረቀት የሚሰጥባቸው አገልግሎቶች ወይም ታክስ ክሊራንስ ምስክር ወረቀት የሚያስፈልግባቸው አገልግሎቶች አንደኛ የንግድ ስራ ፍቃድ ወይም ሙያ ፍቃዱን ለማሳደስ ወይም ለማመለስ፣ ሁለተኛ የባንክ ብድር ለማግኘት፣ ሶስተኛ ጨረታን ለማሳተፍ ወይም ጨረታን ለማካፈል፣ ሌላኛ ሁለት የተለያዩ ህልውና የነበራቸው ድርጅቶች በአንድ ላይ ለማደራጀት ወይም ለማዋሃድ፣ ሌላ የካፒታል ሀብት የሚከፈልበትን ሀብት ለማስተላለፍ፣ ሌላ ድርጅቱን ስም ወይም አድራሻ ለውጥ ለማድረግ እና የግብር የተከፈለበትን ከመቀጠር የሚገኝ ገቢን ግብር የተከፈለበትን ማረጋገጫ ለመስጠት፣ ሌላ የግል ድርጅቶች ማህበራዊ መዋጮ ወይም ጡረታዎቹን የተከፈለ ስለመሆኑ ማረጋገጫ መስጠት፣ ሌላ ከፍተኛ ትምህርት ተቋማት የወጪ ማጋራት ግዴታ የተወጣ ስለመሆኑ ማረጋገጫ የምንሰጥበት እና ሌሎች የተሽከርካሪ ወይም የኮንስትራክሽን ማሽነሪ አመታዊ ምዝናናና ምርመራ ወይም ክላውዱን ለማድረግ የሚሰጡ እና የግብር የተከፈለበትን ሀብት ለማስተላለፍ ድርጅቱን በከፊል ወይም ሙሉ ለሙሉ ለማዝጋት ወይም ዘርፉን ለመቀነስ ለመለወጥ የሚደረጉ እነዚህ ክሊራንስ የሚያስፈልግባችሁ አገልግሎቶች ናቸው። ክሊራንስ መሰጣት የሚገባችሁ እነዚህን አገልግሎት ለማግኘት ግብር ከፋዩ ክሊራንሱን መውሰድ ይጠበቅበታል ማለት ነው። ሌሎች አንድ ግብር ከፋይ እነዚህን አገልግሎቶችን ለማግኘት ክሊራንስ ሲፈልግ መጀመሪያ ምን ማሟላት አለበት? አንድ ግብር ከፋይ ክሊራንሱን ከማግኘቱ በፊት ምን ይጠበቅበታል የሚለውን በዝርዝር እናያለን። አንደኛው ግብር ከፋይ ወይም ክሊራንስ ፈላጊው በጽሁፍ ጥያቄ ለታክስ ባለስልጣኑ ማቅረብ አለበት። ሌላኛ ያለበትን የታክስ ዕዳ ውዙፍ ካለበት ወይ ወቅታዊ የታክስ ዕዳ ያልከፈለ ካለ ያንን ውዙፉን ወይ ወቅታዊ የታክስ ክፍያ መፈጸም ይኖርበታል። ሌላ የነዚህ የታክስ ዕዳ ውዙፍ ካለበት ወይም የክፍያ ስምምነት መፈጸም የክፍያ ስምምነቱን መፈጸሙን በጽሁፍ ማረጋገጫ ማቅረብ ይኖርበታል እና ሌሎችም የኦፌታ ታክስ ሆሊዴ ላይ ያለ ወይም የኦፌታ ጊዜ ያለ ግብር ከፋይ ከሆነ ቀጥተኛ ያልሆኑ ታክሶች እና ከተከፋይ ታክስ ላይ ተቀናሽ የተደረጉትን ግብሮችን አሳውቆ መክፈል ይኖርበታል። የታክስ ኦፌታ ወይም ታክስ ሆሊዴ የሰጠበትን አካል ማስረጃ ማቅረብ ይኖርበታል ማለት ነው። ይህም ከኢንቨስትመንት ኮሚሽን የሚቀርብ ይሆናል። ያንን በጽሁፍ ማስረጃው መቅረብ ይኖርበታል ማለት ነው። ሌላ የታክስ ጉዳዩ ይግባኝ እየታየ ከሆነ የታክስ ጉዳዩ የሚገኝበትን ወይ ይግባኝ ኮሚሽን ከሆነ ይግባኝ ኮሚሽን ያለበትን ደረጃ ጉዳዩ እየታየበት ባለ የቅሬታ ክፍልም ከሆነ ቅሬታ ክፍል ላይ ወይ ፍርድ ቤትም ከሆነ ፍርድ ቤት ላይ ያለበትን ሁኔታውን በጽሁፍ ማስረዳት ይኖርበታል ማለት ነው። ሌላ እንደዚሁ የነዚህ ከዚህ ጋር ታይዞ የማሽነሪዎች ከሆነ ወይም በማሽነሪ ማከራየት ላይ የተሰማራ ከሆነ ማሽነሪው ተበላሽቶ የቆመ ከሆነ ከቆመበት ጊዜ ጀምሮ በ30 ቀን ውስጥ ስራ እንዳቆመ ለታክስ ባለስልጣኑ ማሳወቅ አለበት። ማሽነሪው ቆሞ ስራ ያላስገኛ ከሆነ ካቆመበት አካባቢ ወይም ቀበሌ ወይም ከጋራጅ ማስረጃ ማቅረብ መኖር አለበት። ሌላ የትራንስፖርት ዘርፍ የተሰማራ ከሆነ በታክስ ጊዜ ውስጥ ያልከፈለው የተሽከርካሪ ሊብሬና ታርጋ ለመንገድ ትራንስፖርቱ መመለሱን መግለጫ እስኪሰጥበትና ለመድን ድርጅቱ
ቅሪተ አካሉ የተመለሰ ስለመሆኑ ማረጋገጫ እስኪቀርብበት ይጠበቃል ማለት። ሌላ የከፍተኛ ትምህርት ወጪ መጋራትን ግዴታ የተወጣ ስለመሆኑ ያንን ግዴታ መውጣቱን በጽሁፍ እስኪረጋገጥ ድረስ የክሊራንስ ወረቀት አይሰጡም ማለት ነው። ሌላ የክሊራንስ ምስክር ወረቀት አገልግሎት የሚሰጥባቸው ኦዲት ማድረግ ሳያስፈልግ የሚሰጥባቸው አገልግሎቶች የሚባሉ አሉ። እነሱ አንደኛ ንግድ ስራ ወይም የሙያ ፍቃዱን ለማደስ ከሆነ ለማመለስ ሳይሆን ለማደስ በሚሆንበት ጊዜ የታክስ ክሊራንስ ወረቀት ኦዲት ሳይደረግ ኦዲት መደረግ ሳያስፈልግ የታክስ ክሊራንስ ምስክር ወረቀት ይሰጣቸዋል ማለት ነው። ሌላኛ ጨረታውን ለማሳተፍ ወይም ለመካፈል ከሆነ የዚህ ኦዲት መደረግ ሲያስፈልግ የታክስ ክሊራንስ ምስክር ወረቀት የሚሰጥበት ይሆናል። ሌላ ተሽከርካሪ ወይም የኮንስትራክሽን ማሽነሪዎችን የአመታዊ ምዘናና ምርመራ ወይም ክላውዱ ለማድረግ ይሄም ኦዲት ማድረግ ሲያስፈልግ የታክስ ክሊራንስ ምስክር ይሰጣል። ሌላ የባንክ ብድር ለማግኘት እና የመድን ካሳ ለማግኘት እና ድርጅቶቹም የድርጅት ስም ወይም አድራሻ ለውጥ ለማድረግ የሚሰጥ ክሊራንስ እና የንግድ ስራውን ሀብት ለመቀነስ ሳይጨምር የንግድ ስራ ዘርፉን ቅነሳ በሚደረግበት ጊዜና የግል ድርጅቶች ማህበራዊ ዋስትናና ጡረታ መዋጮን ስለመከፈሉ ማረጋገጫ የሚሰጥበት እነዚህም ክሊራንስ ለማግኘት ኦዲት ማድረግ ሳያስፈልግ የሚሰጥ ይሆናል። ሌላኛ ታክስ ክሊራንስ ምስክር ወረቀት ከመሰጠቱ በፊት ኦዲት መደረግ የሚገባቸው አገልግሎቶች የሚሸጥ ወይም የሚተላለፍ የንግድ ስራ ሀብት ከ50 በመቶ ያነሰ የታክስ ክሊራንስ ከመሰጠቱ በፊት የዴስክ ወይም ውስን ኦዲቶች የሚደረግባቸው ይሆናል። ሌላ ከከፍተኛና ከመካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ጋር ተያይዞ የሚከተሉ አገልግሎቶች ከመሰጠቱ በፊት አጠቃላይ ኦዲት መደረግ ያስፈልጋቸዋል። አንደኛ ከ50 በመቶ በላይ የንግድ ስራ ሀብቱን ለመሸጥ ወይም ለማስተላለፍ የሚደረገው ከሆነ እነዚህ አጠቃላይ ኦዲት መደረግ አለበት ማለት። ሌላ ድርጅቱን በከፊል ወይም ሙሉ ለሙሉ ለማዝጋት ከሆነ አጠቃላይ ኦዲት መደረግ አለበት ማለት። ሌላ ንግድ ስራ ዘርፉን ለመቀየር ወይም መቀነስ ከሆነ እነዚህን አጠቃላይ ኦዲት መደረግ የሚያስፈልጋቸው ናቸው። ሌላ ድርጅቶቹን በአንድ ላይ ለመደራጀት ወይም ለመዋሃድ የሚያደርጉ በአንድ ላይ ለመደራጀት ወይም ሁለት የተለያዩ ድርጅቶች በአንድ ለማዋሃድ ወይም ለመደራጀት ከፈለጉ የእነዚህም አጠቃላይ ኦዲት ተደርጎ የነበረባቸውን ዕዳ በጋራ ለመክፈል ውል የገቡ ከሆነ ውሉ በሰነዶች መረጋገጫ ጸድቆ በዛ መሰረት እንዲደራጁ ይደረጋል ማለት ነው። ሌላ የንግድ መደብሩን ለሶስተኛ ወገን በስጦታ በውርስ ወይም በሽያጭ ወይም የሚያስተላልፍ ከሆነ ይሄን ከማስተላለፉ በፊት አጠቃላይ ኦዲት መደረግ የሚያስፈልጋቸው ናቸው። ሌላ በየትኛውም የስጋት ደረጃ ላይ የሚገኝ ማለት የስጋት ደረጃ ማለት መጀመሪያ በታክስ ባለስልጣኑ የተዘጋጀ በታክስ ጊዜያዊ ውስጥ በታክስ ባለስልጣኑ የተዘጋጀ መመረጫ መስፈርት መሰረት የታክስ ባለስልጣኑ የሚመድባቸው ደረጃዎች አሉ። ደረጃ ከፍተኛ ስጋት ደረጃ፣ መካከለኛ ስጋት ደረጃ እና ዝቅተኛ ስጋት ደረጃ ተብሎ የሚመደብ ሲሆን በየትኛው የስጋት ደረጃ ላይ የሚገኝ የአነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በታክስ ከፋይ የታክስ ክሊራንስ ምስክር ወረቀት እንዲሰጣቸው ሲጠይቁ ከ50 በመቶ በላይ የሆነን የንግድ ስራ ሀብቱን ወይም ንግድ ስራ መደብሩ ለሶስተኛ ወገን ለሽያጭ በስጦታ ወይም በውርስ የሚያስተላልፍ ከሆነ ያንን የዴስክ ኦዲት ተደርጎ ንግድ ስራ ሀብቱን እንዲያስተላልፍ የሚደረግበት ለሶስተኛ ወገን እንዲያስተላልፉ ይደረጋል ነው። ሌላኛ የአነስተኛ ቅርንጫፍ ጽሕፈት ቤት ታክስ ከፋይ ከ50 በመቶ በላይ የንግድ ስራ ሀብቱን በሽያጭ በስጦታ ወይም በውርስ ለሶስተኛ ወገን የሚያስተላልፍበት ጊዜ ክሊራንስ ከመሰጠቱ በፊት ለአጠቃላይ ኦዲት መደረግ አለበት። ሌላኛ በኦዲት ወይም በታክስ ስሌት የተገኘባችሁን ኦዲት ተደርጎ መክፈል ያለበትን በስሌት ወይ በታክስ በኦዲት ግኝት የተገኘባችሁን ታክስ ሳይከፍል ለማንኛውም ግብር ከፋይ የታክስ ክሊራንስ ወረቀት አይሰጡም ማለት የተገኘበትን በኦዲት ወይም በስሌት ግኝት ተገኝቶበት ያንን መክፈል አለበት ወይ የክፍያ ስምምነት መግባት አለበት። ያ ካልተደረገ የታክስ ክሊራንስ ምስክር ወረቀት አይሰጡም ማለት ነው። ሌላኛ ድርጅቱ ለማዝጋትና ሌላ ማስተላለፍን ከሆነ እንደሆነ ሙሉ ለሙሉ መክፈል ይኖርበታል። የተወሰነባችሁን በታክስ ኦዲት የተገኘባችሁን የተወሰነባችሁን ሙሉ ለሙሉ መክፈል አለበት። ምን ሲሆነው የታክስ ድርጅቱን ለማዝጋት ወይም ለማስተላለፍ ከሆነ ይህንን መክፈል ይጠበቅበታል። ሌላ በታክስ ክሊራንስ ምስክር ወረቀት በልዩ ሁኔታ የሚሰጥባችሁ አሉ። ታክስ ክሊራንስ ምስክር ወረቀት በልዩ ሁኔታ የሚሰጥባችሁ በኢኮኖሚያዊ፣ አስተዳደራዊ ወይም ማህበራዊ የሆኑ ምክንያቶች ሚኒስቴር መስሪያ ቤቱ ወይም የሚወክለው ኃላፊ የታክስ ክሊራንስ ምስክር ወረቀት
ልዩ ሁኔታ እንዲሰጣቸው ሲፈቅድ በልዩ ሁኔታ ሊሰጣቸው ይችላል ማለት ነው። ሌላ የታክስ ክሊራንስ ምስክር ወረቀት ለምን ያህል ጊዜ ያገለግላል? የትኛው የታክስ ክሊራንስ ምስክር ወረቀት ለ1 ዓመት ያገለግላል? የትኛው ለ6 ወር ያገለግላል የሚለውን ይሄናል። በጨረታ ለመሳተፍ ወይም የባንክ ብድር ለማግኘት ከሆነ እስከ 6 ወር ያገለግላል። ከተሰጠበት ቀን ጀምሮ እስከ 6 ወር የሚያገለግል ይሆናል። የንግድ ፍቃድ ለማሳደስ ወይም የግል ድርጅቶች ማህበራዊ ዋስትና ወይ ጡረታ ክፍያ ስለመከፈሉ የሚሰጥበት ታክስ ክሊራንስ ምስክር ወረቀት ከተሰጠበት ቀን ጀምሮ እንደየ ባጀት አዘጋጋቹ የኛ የኢትዮጵያ ባጀት አዘጋጊ ከሆነ እስከ ሰኔ 30፣ ሌላ የዲሴምበር ዘግይቼ ከሆነ እስከ ባጀት አመቱ እስከ መጨረሻ ያገለግላል ማለት ነው። ሌላ የንግድ ስራቸውን በከፊል ወይም በሙሉ ለመቀነስ ለሌላ ባለቤትነት ስም ለውጥ ለማድረግ ከሆነ እስከ 3 ወር የሚያገለግል ይሆናል ማለት ነው። እስካሁን ድረስ ከክሊራንስ ምስክር ወረቀት አሰጣጥ ጋር በተያይዞ ያቀረብነውን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በሰላም ቆዩ። ሰላም